እግር ኳስን እንደ ስራ ሳይሆን እንደ መዝናኛ ነው የተጫወተው። ምንም ፕሬዠር አያውቅም። ኤዲን ሃዛርድ ሃዛርድ የክንፍ ተጫዋች ብቻ አልነበረም። እሱ ትክክለኛ የቦክስ ኦፊስ ፊልም ነበር ማለት ይቻላል። ቼልሲ እያለ በተከላካዮች መሃል ሲያልፍ እንደ ቀልድ ነበር፣ እዛ ቦታ ያሉ እስከማይመስል ድረስ። በሁለቱም እግሮቹ መጫወት የሚችል ፍርሃት የማያውቅ እግር ኳስን ከነሙሉ ውበቷ ተቆጣጥሮ በእንቅስቃሴ አሳምሮ አስማት መስራት የሚችል ጀግና ነበር። ፕሪሚየር ሊግን ደግሞ ቀላል አስመስሎታል። ከቼልሲ ህልሙ ወደ ነበረው ሪያል ማድሪድ ሄደ። እዛ ሲደርስ ግን ተደራራቢ ጉዳቶች አቀዘቀዙት። የእግር ኳስ ደጋፊዎችም የሃዛርድ ሙሉ አቅም እንደገና ማየት ይችላሉ። በቼልሲ ማሊያ ሲጫወት ላዩት ግን ኳስ ተጫዋች ብቻ አይደለም፣ እሱ ትክክለኛ መዝናኛ ነው። ሃዛርድ በቅርብ ዓመታት በቼልሲ ከታዩ ምርጥ የክንፍ ተጫዋቾች መካከል አንዱ ነው ብላችሁ ታስባላችሁ?